ሰላም፣ ይህ ቪዲዮ ተመልክተን አሰራሩን የምናየው ይሆናል። ተከታተሉ። ሰላም ውድ የቻናሌ ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህን ቪዲዮ ስለተመለከታችሁ ሰብስክራይብ፣ ላይክ፣ ኮሜንት ስላደረጋችሁ እናመሰግናለን። እንግዲህ ለፈጣን ፀጉር አያያዝ ትንሽ እስኪ እኔን የጠቀመኝን ላሳያችሁ ብዬ ነው። ፀጉራችን እንዴት አጥበን ከደረቀ በኋላ እንዲፈጥነልን ከፈለግን ሲሽዋር በሚባለው በዚህ ማበጠሪያ አለ። መጀመሪያ በብሩሽ እናበጥረውና በሲሽዋሩ እናበጥረውና ለስለስ ለማድረግ በዚህ አጋጣሚ ሲሽዋሩን የምትፈልጉ ከሆነ በጣም ምርጥ ሲሽዋር ነው። ኦርደር ማድረግ ትችላላችሁ። በጣም ፓወር አለው። ኦሪጂናሉን አይታችሁ ኦርደር ማድረግ ትችላላችሁ። ይሄን ፀጉሬን እኔ መጀመሪያም በፊት ትንሽ አበጥሬዋለሁ። አሁን ደግሞ ትንሽ ላያይዝ እንዲመቸኝ ነው ትንሽ ነካ ነካ አደረኩት እና በጣም ፓወር አለው። በጣም አሪፍ ነው። እንግዲህ እንደዚህ ያበጠርኩት አበጠርኩ ጨረስኩ። ከፊት ለፊት ትንሽ ክፍል አስተካክለውና ይህን ቪዲዮ የምሰራው እንግዲህ ከስተመር እስኪመጣ ቀጠሮ የያዙት ከስተመር እስኪመጣ በቶሎ ነው። ተጠራው አልተጠራው እያልኩኝ እየተሳቀቅኩ ነው የምሰራው። ስልኬን ደብቄ ነው፣ ያው ከስራ ለዩቲዩብ ካለኝ ፍቅር አንጻር ማለት ነው። ቶሎ እንዲያድግልኝ ስለምፈልግ ነው። በጣም በተጣበበና በተጨናነቀ ሁኔታ ውስጥ የምሰራው እና በዚች በብሩሽ እንዲጥርግ አድርገን ጽድት እንዲልልን እናበጥረዋለን ወደኋላ። እንደዚች ጽድት ካደረግን በኋላ እንግዲህ ያው ማያምረው ሞክሩት፣ አሪፍ ነው። በታበብ አንዳንዴ እስኪ በዚህ ፀጉር ማስያዣ በላስቲክም እናንተ ባላችሁ መጠቀም ትችላላችሁ። ለጊዜው ቶሎ ስለፈለኩኝ ነው። በዚህ ጠበቅ አድርገን እናስይዘዋለን። ምክንያቱም ካልጠበቀ ከፊት ያለው ስታይል አያምርም። ኩፍፍ ካለ ውበት አይኖረውም። ጠበቅ ሲል ነው እና እንደዚህ ለሁለት ከፍለን ሳብ እናደርገዋለን፣ ጠበቅ እንዲልልን ማለት ነው። ያን በጠር እናደርጋለን ትንሽ እንዲጸዳልን። እኔ ያስቀመጥኩት ዶናት ወይንም ቦምቦሊኖ የሚባል አለ። በዚች እንግዲህ አሁን የሚያስፈልገኝ ቪም ነው። ቪም አመጣለሁኝ። እንደምታዩት በትንሽና በትልቅ አለ። ፀጉር ማስያዣ እንደ ፀጉር ማስያዣ ካጠለኩት በኋላ በቪም አስይዘዋለሁ። በቪም ከፀጉሬ ጋራ እንደዚህ ታዩት አንዴ እንደዚህ አስይዘዋለሁኝ። እያያችሁ ቪሙና ዶናቱን ፀጉሩን አንድ ላይ እናያይዛለን። እዛን ጠብቅ የማለት ባህሪ ያለው እንዲህ ከጨረስኩኝ በኋላ ሁለት ክፍል አድርጌ መሀሉን ጽድት አደርገዋለሁ። እኔ ያው ተጨናንቄበት ብሰራ ያምራል በእርግጠኝነት፣ ግን አሁን እኔ ስለቸኮልኩ ነው። ስራ ገና መግባቴ ስለሆነ ለከስተመር እንግዲህ የፀጉሬ ጥራት ኖሮት ማየት አለባቸው እነሱም ያው የሚፈልጉት ስለሆነ እና ቤተሰብ ስላያችሁ ቪዲዮን ስለተከታተላችሁ አመሰግናለሁ። ቀጣይ ቪዲዮ ምን ልስራላችሁ በኮሜንት አሳውቁኝ። የኔን ቻናል ሰብስክራይብ፣ ላይክ በማድረግ የደውሏን ምልክት በመንካት ቤተሰቡን አመሰግናለሁኝ። ሀሳብ አስተያየታችሁን በኮሜንት እጠብቃለሁኝ።